ሰላም ምንተስኖት ባላለው ከኢትዮጵያ አካዳሚ ዛሬ በክፍል 2 እነዚህን የፊልም ጃርገኖች እንፈታቸዋለን እንተረጉማለን በአራት ክፍል እናያቸዋለን ዛሬ የመጀመሪያው የካሜራ ወሬ ነው ሁለተኛው የሌንስ ወሬ ሶስተኛው ክሩ የፊልም ሰዎች ባለሙያዎች እዛው ሴት ላይ የሚያወሩት ከዛ ደግሞ የሳውንድ ባለሙያዎች የሚያወሩት ወሬ እንጀምራለን ካሜራ ዙሪያ ያሉ ቋንቋዎች እነዚህ ፍሬሚንግ ሊሆን ይችላል ካሜራ ሲንቀሳቀስ or ካሜራው የሚቀመጥበት ሚዲየም እነሱን የሚወስኑ እነሱን የሚያወሩ ወሬዎች ናቸው ኦን ስቲክስ ለምሳሌ ዳይሬክተሩ መጥቶ ይሄን የምንቀርጸው ኦን ስቲክስ ነው ካለ አታንቀሳቅሱት ካሜራውን ትራይፖድ ላይ ቀመጥ ስቲል የሆነ ሻት ነው ይሄ ሻት ማለት ነው ሃንድሄልድ ዳይሬክተሩ ይሄ ሾት ሃንድሄልድ እንዲሆን ነው የምፈልገው ካለ more የሂውማን ኤሌመንት የሰው የሚመስል ይሄ ሙቭመንት አለ አይደለ በጣም ሼኪ ይሁን አይደለም ግን እንደ ትራይፖድም ደግሞ ስቲል አይደለም ትንሽ እንቅስቃሴ ያለው ትንሽ ኢሞሽን ያለው ሲን ነው ይሄ ሲን ስለዚህ ካሜራውን አውርድና ከትራይፖድ ላይ በእጅ ይሰቅረጽ ማለት ነው ፑሽ ኢን ወይም ፑሽ አውት ካሜራው ፊዚካሊ እንደዚህ ወደፊት ይጠጋ ወይም ወደ ኋላ ሪቪል ያደረገ ነገሮች እንዲወጣ አድርግ ማለት ነው ስላይደር ላይ ሊሆን ይችላል ዶሊ ላይ ሊሆን ይችላል ወይም በጊምባል ሊሆን ይችላል doesn't matter ስሙ ወይም እቃው ማቴሪያሉ ሳይሆን ማተር የሚያደርገው ፑሽ ኢን ማለት ካሜራው ፊዚካሊ ራሱን ካሜራውን ይዛችሁ ጠጋ አድርጎ ወደፊት ፑሽ አውት ማለት ከዚህ ጀምራችሁ ፑሽ አውት እያደረጋችሁ ሂዱ ማለት ነው ፓን ኤንድ ቲልት ፓን ማለት ከግራ ወደ ቀኝ ወይም ከቀኝ ወደ ግራ ካሜራችሁን ሙቭ አድርጉ አንቀሳቅሱ ማለት ነው ቲልት ደግሞ ከላይ ወደ ታች ወይም ከታች ወደ ላይ አንዳንዴ ደግሞ ስሙንም ግራ ያጋቡትና ዳይሬክተሩ እኮ ማለት የፈለገው ከላይ ወደ ታች ነው ግን እስቲ ከላይ ወደ ታች ፓን አድርግልኝ ይባላል በተለምዶ ይገባናል ምን ለማለት እንደፈለገ ሰው እናደርገዋለን ግን ትክክለኛው ተርም ከላይ ወደ ታች ወይም ከታች ወደ ላይ ከሆነ ቲልት ከቀኝ ወደ ግራ ወይም ከግራ ወደ ቀኝ ከሆነ ደግሞ ፓን ነው ዶርቲ ፍሬም ይሄንን ፍሬም ዶርቲ ያርግልኝ ካለ ዳይሬክተሩ አቆሽሾ ሌንስህ ማለት አይደለም የሆነ ፎርግራውንድ ፍጠር ማለት ነው ለምሳሌ ሁለት ሰዎች እያወሩ ከነበረና የዚህን ሰው ኢን ክሎዝ አፕ ከሆነ እየቀረጻችሁ ያላችሁት ክሊን የሆነ ፍሬም ላይ ከነበረ ትንሽ ዶርቲ ያርገው ከተባልክ የምታደርገው የሚያወራውን ሰው እየተከሻ ፍሬም ውስጥ ማስገባት ማለት ነው በትንሹ ወይም ደግሞ አጠገባችሁ አይ ዶንት ኖ ላይክ ዛፍ ካለ ኦር የሆነ ሳር ካለ የሆነ አይነት ፎርግራውንድ ሌንሳችሁ ስር መስጠት እሱን ዶርቲ ማድረግ ኢንስቴድ ኦፍ ክሊን ከሆነ ፍሬም ይልቅ ትንሽ ዶርቲ ማድረግ ማለት ነው ቺት አንዳንዴ ባይናችሁ የምታዩት ነገር ወይም ዋይድ ላይ ያያችሁት ነገር ክሎዝ አፕ ስትቀርጹ እንደነበረ ላይሆን ይችላል ስለዚህ ቺት እናርገው ካላችሁ ዋይድ ላይ የነበረችውን ነገር ትንሽ ጠጋ እናርጋት ወደዚህ ለክሎዝ አፕ እንዲመች ፍሬም ላይ እንዲገባ ስለዚህ ቺት እናርግ ማለት ለሚቀጥለው ፍሬም እንዲያምር ኦር ስሜት እንዲሰጥ ነገሮችን ከነበሩበት ትንሽ እንቀይራቸው ቦታ ማለት ነው እነዚህ ደግሞ ለነገሮች ለቃዎች ብቻ ሳይሆን ለአክተሮችም ይሰራል ለምሳሌ አክተሩ ቅድም ዋይድ ላይ ሲያወራ የነበረው እዚህ ጋር ቆሞ ከነበረ ግን ክሎዝ አፕ ላይ ስትገቡ ወይ በጣም መስኮት ስር ስለነበረ ወይ በሆነ ምክንያት ብቻ ፍሬማችሁ ፐርፌክት ካልሆነ ትንሽ ራቅ ወይ ጠጋ ትሉና አክተሩንም ናስቲ ወደዚህ ትንሽ ብላችሁ እንዲቀጥል ማድረግ ማለት ነው ቺት ታደርጉታላችሁ ዋይድ ላይ እንደነበረ አይደለም ያደረገው ግን በኋላ ኤዲት ሲደረግ አያስታውቅም አይላይን ማለት የአክተሩን አይላይን አይኑ ያለበትን መስመር መጠበቅ ማለት ነው ለምሳሌ ሁለት ሰዎች እያወሩ ከነበረ የሚያየው የት ነው ክሎዝ አፓችሁ ላይ እሱን ብቻ የምትቀርጹት አይደል ያኛው ሰውዬ እኮ አታዩትም ስለዚህ ሌላ ሰው የለም ብሎ ያኛው ሰውዬ ግን ክሎዝ አፕ ላይ ሲቀረጽ እንደዚህ ቀና ብሎ እያየ ካወራ አይላይኑ ልክ አይደለም አይኑ እንደዚህ መሆን ያለበት ወደ ላይ አይደለም ወይም ደግሞ በተቃራኒም ሊሆን ይችላል ለምሳሌ ዋይድ ላይ ስትቀርጹ ሁለት ሰዎች እያያችሁ ልጁ ቁጭ ብሎ ከነበረና ልጁ ታቆማ እንደዚህ እያያት ካወራ ክሎዝ አፕ ስትቀርጹም እንደዛው ነው መሆን ያለበት መቀጠል ያለበት አለዛ ያስታውቃል ኤዲቲንግ ላይ በኋላ ከቨሬጅ ዳይሬክተሩ ብዙ ከቨሬጅ ይፈልጋለሁ ለዚህ ሲን ካለ ብዙ ሾት ይፈልጋለሁ ብዙ ፍሬም ይፈልጋለሁ ማለት ነው ስለዚህ አንዴ በቃው ጊዜ የለም ብላችሁ ዋይድ ብቻ ቀርጻችሁ መሄድ ሳይሆን ብዙ ከቨሬጅ ያስፈልጋል ከተባለ ዋይድ ከዛ ክሎዝ አፕ ከዛ ኤክስትሪም ክሎዝ አፕ
ከዛ ሜቢ በዛኛው ሳይድ ወዘተ በተቻለ መጠን እሱን ሲን ፍሬሞቹን ማክሲማይዝ ማድረግ አለባችሁ ማለት ነው። አሁን ደግሞ ስለ ሌንሶች ወይም ኤክስፖዠር ላይ ስላሉ ቋንቋዎች እናውራ። ዋይድ ኦፕን፣ እሱን ፍሬም ዋይድ ኦፕን አድርገህ ቅረጽልኝ ከተባልክ ያ ማለት የሌንሱ አፐርቸር እስከሚከፈተው ድረስ ዋይድ ክፈተው። f1.4 ወይም f1.2 ሊሆን ይችላል። ሞር በተከፈተ ቁጥር ሞር ላይት ይገባል። ከዛ ደግሞ ዴፕዛችሁም ሞር ሻሎ ይሆናል። ሻሎ ዴፕዝ ኦፍ ፊልድ ይፈጥራል። ስለዚህ ዳይሬክተሩ የፈለገው ሻሎ ዴፕዝ ኦፍ ፊልድ ነው ማለት ነው። ስለዚህ ዋይድ ኦፕን ማለት ሌንሳችሁ እስከሚከፈተው ድረስ ክፈቱት ዋይድ ማለት ነው። ስቶፕ ዳውን፣ ስቶፕ ዳውን ማለት ተቃራኒ ነው። ኦኬ ኤፍ ስቶፓችሁን ቀንሱት እስከ ሜቢ 2.8 ወይ 3.6 ወይ f8 ሊሆን ይችላል። በጣም ሻሎ እንዲሆን አልፈልግም ባክግራውንዱ ማለት ነው። ስለዚህ ስቶፕ ዳውን ማለት ኤፍ ስቶፓችሁን መቀነስ ማለት ነው። ያ ማለት የሚገባውም ላይት ትንሽ ነው። ከዛ ደግሞ ፎከሳችሁም ዲፕ ይሆናል። እኔንና ከጀርባ ያለውን እኩል ታዩታላችሁ። ይሄኛው አውት ኦፍ ፎከስ አይሆንም ማለት ነው። ኤንዲ አፕ ኦር ኤንዲ ዳውን። የኤንዲ ፊልተር ወይም የኒውትራል ዴንሲቲ ፊልተር የሚባሉት ሌንሳችሁ ላይ የምታደርጉት የፀሐይ መነጽር ብላችሁ አስቡት። በጣም ፀሐይ ላይ ስትሆኑ እንደዛ ትጨናቆሩ የለ በጣም ብርሃን ሲሆን የፀሐይ መነጽር ስታደርጉ አይ ካን ሲ ማየት እችላለሁ። ልክ እንደዛ ማለት ነው። ሌንሳችሁም በጣም ብራይት ከሆነ ውጪ ኤንዲ ፊልተር ስታደርጉበት ጠቆር ይላል። ወይም ቤት ውስጥ ከሆናችሁ ኤንዲ ፊልተሩን ስትቀንሱት ወይም ስታወጡት ሞር ብርሃን ይታያችኋል። ስለዚህ ኤንዲ አፕ ማለት ኦኬ ኤንዲ ፊልተር ጨምሩ ማለት ነው። ኤንዲ ዳውን ኤንዲ ፊልተራችሁን ቀንሱ ማለት ነው። ዋይድ ሌንስ እና ሎንግ ሌንስ። ይሄንን ሲን በዋይድ እንስራው ሲባል ግልጽ ነው አይደል? በቃ ዋይድ ሌንስ ወይ 24 ወይ 18 ሚሊ ሜትር የሆኑ ሌንሶች አድርጋችሁ ቅረጹት ማለት ነው። አይ ይሄኛው በሎንግ ሌንስ ይቀረጽ ሲባል ኦኬ ከ85 ሚሊ ሜትር በላይ የሆኑት ልክ እንደ ሎንግ ሌንስ ነው የሚቆጠሩት። ባክግራውንዳችሁ ሞር ኮምፕረስድ ይሆናል። ክሎዝ አፕ ለመቅረጽ ብቻ ሳይሆን ኮምፕሬሽኑ ነው ሞር ሎንግ ሌንስን ኢምፖርታንት የሚያደርገው እንጂ 24 ሚሊ ሜትርም እኮ ይዛችሁ አጠገባችሁ ሄዳችሁ መቅረጽ ትችላላችሁ ክሎዝ አፕ። ነገር ግን ባክግራውንዳችሁ ኮምፕረስድ አይሆንም፣ ዲስቶርትድ ነው የሚሆነው። ስለዚህ በተቻለ መጠን እነሱን ዲፍረንሶች ማወቅ ይጠቅማል። ከዛ ደግሞ እንደ ስቶሪው አይነትና እንደናንተ ስምምነት ነው በዳይሬክተሩና በዲፒዩ መሃል። ፐንች ኢን፣ እስቲ ትንሽ ፐንች አድርግልኝ ማለት ሄደ አፍንጫውን በለው ማለት አይደለም። ትንሽ ዙም አድርግ ማለት ነው። አንዳንዴ ፍሬማችሁ ትንሽ ሰፋ ያለ ከመሰለው ዳይሬክተሩ ኦኬ ትንሽ ፐንች እናርግ ካለ ጠጋ አድርጉ ትንሽ ማለት ነው። ወይም ደግሞ አንዳንዴ እንደ ኮንቴክስቱ ይለያያል። ፐንች አድርጉ ከተባላችሁ ክሎዝ አፕ ሌንስ ቀይሩ ማለት ነው። ኮምፕሊትሊ ወደ 85 ወይ 135 የሆነ ሌንስ እንቀይር ማለት ነው። አሁን ደግሞ ስለ ላይቲንግ እና ግሪፕ ላይ ስላሉ ቋንቋዎች እናውራ። ሞር የቤዚክስ ኦፍ ላይቲንግን ወይም የላይትን መሰረታዊ ነገሮች ያወራንበት ሌላ ቪዲዮ አለ። ሊንክ ከሁለት አንዱ እዚህ ጋር እተውላችኋለሁ ሞር ማየት ከፈለጋችሁ። ግን ለአሁን ከኪ እንጀምር። ኪ ላይት ዋናው ላይት ማለት ነው። ትልቁ ላይት ነው። ብራይት የሆነው ላይታችን ነው ኪ ላይት። ፊል ላይት፣ ፊል ላይት ማለት የጎደለውን የሚሞላ ሻዶ ያለበትን ጥላ ያለበትን ቦታ የሚሞላ ፊል የሚያደርግልን ሁለተኛው ላይታችን ነው። ባክ ላይት ወይም ሄር ላይት ከጀርባ የሚሆን ቤዚክሊ በባክግራውንዳችንና በሳብጀክታችን መሃል ያለ ላይት ነው። ኔጌቲቭ ፊል፣ ኔጌቲቭ ፊል ማለት ጨለማ ማምጣት ወይም ዳርክነስ ማምጣት፣ ጥላ ማምጣት ወደ ሳብጀክታችን ማለት ነው። አሁን እኔ በዚህ በኩል ብርሃን አለኝ፣ በዚህ ጋር ትንሽ ሻዶ ነው አይደል? ግን ይሄኛው ሞር ኮንትራስት እንዲኖረው በጣም እንዲደምቅ ከፈለኩኝ ሌላ ጨለማ የሆነ ወይ ጥቁር ጨርቅ ወይ ጥቁር ካርድቦርድ ባመጣ ወደዚህ ላይት የትም ቦታ ባውንስ ማድረግ ስለማይችል ጨለማ ስለሆነ ይሄኛው ሳይድ ይሄኛው ፊቴ ትንሽ ኮንትራስት ይሆናል ማለት ነው። ራፕ ስራ አልቋል ማለት አይደለም። ራፕ ፊልም ሴት ላይ ዳይሬክተሩ ኢትስ ራፕ ካለ የስ አልቋል ስራ ቀናችን ጨርሰናል ማለት ነው። ላይቲንግ ላይ ግን ዲፒዩ ትንሽ ይሄንን ላይት ራፕ እናድርገው ካለ ፊት ላይ ትንሽ ዘወር ይበል፣ ትንሽ ሶፍት ይሁን። በጣም ሃርሽ ነው ይሄ ነገር። ከዛ ደግሞ ምንም ሼፕ የለውም እና ትንሽ ሼፕ እንስጠው ማለት ነው። ሃርድ እና ሶፍት። ሃርድ ላይት ማለት ስሙ እንደሚያሳየው ጠንካራ ላይት ማለት ነው። ምንም ዲፊውዥን የለም መሀል ላይ። ስለዚህ ሻዶው፣ አፍንጫው ሻዶ፣ የእጃችን ሻዶ ወዘተ በጣም ሃርሽ ይሆናል። በጣም ላይን ያላቸው ሻዶች ይኖራሉ ማለት ነው። ሶፍት ላይት ደግሞ
ላይቱ ሞዲፋይ ተደርጓል። ሶፍት ነው። ሻዶውን ቢኖርም ግን በጣም ስስ የሆነ ሻዶ ነው ያለው ማለት ነው። ዲፊውዥን ማለት ማሳሳት ማለት ነው። ላይታችን መሃል ሞዲፋየሮችን በመጠቀም ነጭ ጨርቅ ሊሆን ይችላል፣ ነጠላ ሊሆን ይችላል፣ አንሶላ ሊሆን ይችላል ወዘተ እነሱን በማድረግ ላይቱን ዲፊውዝ ማድረግ ማሳሳት ማለስለስ ማለት ነው። ሲልክ የጨርቅ አይነት ነው። ስስ ነጠላ የመሰለ ነጭ ጨርቅ ላይት ማሳለፍ የሚችል ጨርቅ ነው። በተለያየ ሳይዝ አላቸው 4x4 8x8 የሆኑ ፍሬም ላይ ይደረጋሉ። በቃ ዋናው ዓላማቸው ላይትን ዲፊውዝ ማድረግ ነው። ባውንስ እስቲ ባውንስ አድርግልኝ ስትባል ሄደ ዝለል ማለት አይደለም። ባውንስ ማድረግ ያለውን ላይት ሪፍሌክት እንዲያደርግ ከሆነ ነገር ላይ ባውንስ አድርጎ እንዲመለስ ማድረግ ማለት ነው። ስለዚህ ወይ ሪፍሌክተር በጣም ሻይኒ የሆነ ሲልቨር ነገሮችን ይዘት ጠጋ በማድረግ ሪፍሌክት ማድረግ ይቻላል። ላይትን ባውንስ ማድረግ ይቻላል። ወይም ፊጭ መሆን ይችላል። ኤኒ ነጭ ሰፊ ነገሮች ላይት ባውንስ ያደርጋሉ። ስፒል ላይቱ ስፒል እያደረገ ነው ማለት ላይቱ ተርፏል፣ ፈስቷል፣ የማልፈልገው ቦታ ላይ ነው ያለው ማለት ነው። ለምሳሌ እኔን ላይት ማድረግ ፈልጎ ሰውየው ላይት አብርቶ ከዛ ግን ላይቱ ስፒል አድርጎ ተርፎ ከኔም ባክግራውንዱን አፌክት አድርጎት ከሆነ ይሄንን ላይት አንዴ ፍላግ እናድርገው ወይም ስፒሉን እንቀንስ። ስፒል እያደረገ ነው ላይቱ። ስፒል አደረገ እኮ ኧረ ስፒል ፍላጌት ወይም ከደድ። አንዳንዴ ላይት ስታበሩ ላይቱ ሁሉም ቦታ ዝርግፍ ብሎ የሚፈስ ከሆነ ሳብጀክታችሁንም ባክግራውንዳችሁንም የሚያበራ ከሆነ እና ዳይሬክተሩ ፍላግ እናድርገው ይሄንን ላይት ከባክግራውንዱ ላይ ካለ ኦኬ ጥቁር ነገር ይዛችሁ መታችሁ ወይም ላይቱን ዞር በማድረግ ወይም ይሄንን ያለውን ላይት ራሱ ሰውየው ላይ እንዳለ ሆኖ ግን ከባክግራውንዱ ላይ ብቻ ነጥሎ ፍላግ ማድረግ እሱን መቁረጥ መከለል ማለት ነው። ሼፕ ላይትን ቆንጆ የሚያደርገው ስታዩት ፊልም ላይ ወይ ቪዲዮዎች ላይ አሪፍ የሚያደርገው ላይት ሼፕ ሲኖረው ነው። አንድ ላይት ይዛችሁ መታችሁ እኮ ወደ ጣሪያ አብርታችሁ ግድግዳ ላይ ባውንስ ወይ ጣሪያ ላይ ባውንስ እንዲያደርግ አድርጋችሁ ናይስ የሆነ ሶፍት ላይት መፍጠር ይቻላል። ግን ኢትስ ኤቭሪዌር ሁሉም ነው እኩል ነው በቃ ብርት የሚለው ምንም ሼፕ የለውም፣ ምንም ቅርጽ የለውም። ስለዚህ ዲፒው ሼፕ እናድርገው ይሄንን ላይት ካለ ኦኬ ሶ እቺን ብቻ አፌክት እናድርግ፣ ኔጌቲቭ ፊልድ እዚህ ጋር እናምጣ፣ ፊል ላይት እዚህ ጋር እንቀንስ፣ እንጨምር ወዘተ በማድረግ ላይትን ሼፕ መስጠት ማለት ነው። ሞቲቬትድ ላይታችን ሁልጊዜም ሞቲቬትድ መሆን አለበት፣ ምክንያት ሊኖረው ይገባል። ላይቱ ከየት ነው የመጣው የሚያስብል የሆነ ግራ የገባው ጥያቄ መፍጠር የለበትም። ስለዚህ መስኮት ካለ ከመስኮት ነው የገባው ላይቱ፣ ወይም የሻማ ብርሃን ካለ ወይም እሳት የካምፕፋየር እሳት ካለ የካምፕፋየር እሳት ነው መባል ነው ያለበት። ስለዚህ ሞቲቬትድ መሆን አለበት ካለ ዳይሬክተራችን ወይም ዲፒዩ ይሄን ላይት ሞቲቬትድ እናርገው ካለ ወይ ራስጌ መብራት እናስገባና ፍሬም ውስጥ የእሱ ላይት እንዲመስል እናርገው ወይ ሰውየው እሳት ዳር ይቀመጥና የእሳቱ ላይት ነው እንበል ማለት ነው። ምክንያት መስጠት፣ ፍንጭ መስጠት ለላይታችን ማለት ነው። አሁን ደግሞ ስለ ድምፅ እናወራ። ፊልም ላይ ስለ ድምፅ ስናወራ ሁሉም ሰው ጭንቅላት ውስጥ መጀመሪያ የሚመጣው ይሄ ሰውዬ ነው። ቡም ወይም ቡምፖ። ቡም ማለት ይሄ ረጅም ስቲክ አለ አይደለም፣ ማይክ የሚይዝልን ሰው ሊይዘው ይችላል ወይም ስታንድ ላይ ሊቀመጥ ይችላል፣ ዳዝንት ማተር። ግን ቡም ማለት በረጅሙ ስቲክ ላይ ማይክ አድርገን ድምፅ የሚቀዳለን ድምፁን የሚይዝልን ቡም ነው። ቡም ኦፕሬተር ቡሙን የሚይዝልን ይሄንን ማይክ የያዘውን ስቲክ ኦር ረጅም ዱላ እሱን ይዞ የሚውል እሱን ድምፅ የሚቀዳው እሱን ኦፕሬት የሚያደርገው ሰውዬ ኦር ሴትዮ ማለት ነው። ዴድ ካት የሞተችዋ ድመት ማለት አይደለም። ዴድ ካት ይሄ ለስላሳው ፈር የሆነው ጨርቅ አለ አይደለም ማይክ ላይ የሚለብሰው በጣም ንፋሳማ ያለበት ቦታ ላይ ከሆነን የንፋሱን ድምፅ የሚቀንስልን ማቴሪያል እሱ ነው ዴድ ካት ማለት። ላቭ ወይም ላቫሊየር በተለምዶ ኔክ ማይክም ይባላል። ባጭሩ እዚች ጋር ክሊፕ የምትደረገዋ ዋየርለስ የሆነችዋ ማይክሮፎን ማለት ነች። በጣም ጠቃሚ ነች። በተለይ ቡም ኦፕሬተሩ መግባት የማይችልበት ጠባብ ቦታ ከሆነ ለሁሉም ለካሜራማኑም ለአክተሩም እንደገና ለቡም ኦፕሬተርም ቦታ የሌለበት ሲን ከሆነ እቺኛዋን ክሊፕ በማድረግ ድምፁን ከውጭ ሆኖ ሞኒተር ማድረግ ይቻላል። ፕላንት ማይክ ማለት ማይክ እንዘራለን የሆነ ቀን ይበቅላል ማለት አይደለም። ፕላንት ማይክ ማለት ፍሬም ውስጥ የሆነ ቦታ የተደበቀ ማይክ አለ ማለት ነው።
ስሙ የመጣው ፊልም ላይ ብዙ ጊዜ ወይ አበባ ወይ የሆነ የጠረጴዛ ላይ የሚቀመጥ ነገር ይኖርና እሱ ፊት አድርገውት ማይክሮፎኑን ድምፅ እንዲቀዳ ግን ከካሜራው እይታ ውጪ ይሆናል። መኪና ውስጥ ለምሳሌ መስታወቱ ስር ልትቀበር ትችላለች፣ ጠረጴዛ ስር ሊደረግ ይችላል። ብቻ ከፍሬሙ እይታ እንዲወጣ አድርገው ግን ስቲል ፍሬም ውስጥ መደበቅ ማለት ካሜራውን መደበቅ ፕላንት ማድረግ ማለት ነው። ሩም ቶን ማለት የቤቱ አምቢየንስ ድምፅ ማለት ነው። አሁን ያለንበት ክፍል ውስጥ ሁላችንም ዝም ብንል ያለው ድምፅ ምን ይመስላል? እሱን ድምፅ መቅረጽ አለበት ሳውንድ የሚሰራው ሰውዬ ኦር ሴትዮ። ምክንያቱም በኋላ ኤዲቲንግ ላይ የክፍሉን አምቢየንስ ትፈልጉታላችሁ። በተለይ ድምፅ እየቆራረጣችሁ ከዚህ ወደዚህ የምትቀጥሉ ከሆነና ስፔስ ጋፕ ካለው የሆነ ሰዓት ላይ እንዳይል መሀል ላይ ጋፕ ስፔስ እንዳይኖር ያንን የወሰዳችሁትን ሩም ቶን ታስቀምጡና ከስር በዳያሎጋችሁ መሃል ወይም በኤኒ ሲን መሃል ሲኖር ሲምለስ የሆነ ትራንዚሽን ይኖራችኋል ማለት ነው። ብዙ ጊዜ ይሄ ሲን ካለቀ በኋላ ድምፅ የሚሰራው ሰው አንዴ ሁላችሁም ዝም በሉ ለአንድ 20-30 ሰከንድ ይባልና ሁሉም ሰው ጸጥ ብሎ ድምፅ የሚቀዳው ሰውዬ ድምፁን ይቀዳል። ኤምኦኤስ ይሄ የድምፅ የሚሰሩ ሰዎች ደስ የሚላቸው ፓርት ነው። ድምፅ አያስፈልገውም ይሄ ሲን ማለት ነው። ሲኑ ወይ ዳያሎግ የለውም ወይም ደግሞ በቃ በኋላ ሙዚቃ ነው የምናለብሰው፣ ስለዚህ ዳያሎግ መቀረጽ የለበት ንግግር የለውም ብሎ ሊሆን ይችላል ዳይሬክተሩ። ስለዚህ ድምፅ የሚቀዳው ሰውዬ አረፍ ማለት ይችላል እዚህኛው ሲን ላይ። ኤምኦኤስ ማለት ድምፅ አያስፈልግም ማለት ነው። ለዛሬ እነዚህን ያህል ቋንቋዎች ካወራን ይበቃል። እስቲ እናንተ የሰማችሁት ግራ የገባችሁ ምንድነው ይሄ የምትሉት የፊልም ጃርገን አለ ወይም በየቀኑ የምትጠቀሙበት የለመዳችሁት ነገር ግን ቆም ብላችሁ ስትታስቡት ይሄ እኮ ግራ የገባው ስም ነው የምትሉት? ልክ እንደ ዴድ ካት አይነት። አሁን ሰው ካልጠፋ ስም የሞተ ድመት ብሎ ይሰይማል ያንን ጨርቅ። ኤኒዌይስ እስከዛ ይሄንን ቪዲዮ ሼር ማድረግ አትርሱ። ሰብስክራይብ አድርጉ ቻናሉንም፣ ቤተሰብ እንሁን፣ ኮሜንት ላይ እናውራ። በሚቀጥለው በሌላ ቪዲዮ እንገናኛለን።